ተመልሰናል። ቆይ ቼክ ቼክና ሜካፕ ይሰራል የለ ተስተካከሉ የለ ጎረምሶች ነን። ለማንኛውም እንዴት ናችሁ? አለ እንግዲህ እግዚአብሔር ይመስገን። ቪዲዮአችን ከመጀመራችን በፊት ከሰላምታው ከምንም በፊት በባለፈው የኢንትሮ ቪዲዮ ላሳያችሁ ፍቅርና ድጋፍ ከልብ እናመሰግናለን። በጣም እናመሰግናለን። አልጠበቅንም ነበር። እኔ ከዚህ በፊት ሌላ ቦታ ነገር ብያለሁ ማለት እኔ የኔን ቻናል እንደ ተመልካች ምን ቻናል አለኝና እዛ ቻናል ላይ 50 ሰብስክራይበር ለማግኘት 3 ወር ነበር የፈጀው። ይሄኛው ግን ማለት ነው በአንድ ቀን 60 በአንድ ቀን 60 ይሄ የሆነው በማን ነው? በእናንተ ነው ቤተሰብ፣ ማንም አይደለም እንዴ። እና በጣም እናመሰግናለን። ኮሜንት ያሳያችሁ ምናምን ነገር ፍቅር ድጋፍ ምናምን ነገር አንተ ደግሞ ገና ሰው የኢንትሮ ቪዲዮ ሰርቶ ሰፖርተር ይመጣል። አቀለለ ማይክ ሰጣቻለሁ። ሌላውን ተው እና ማይክ ቃል ተገብቶልናል ገና በመጀመሪያ ቪዲዮ ግን ያው እናንተ ያን እኛ ደግሞ ይበልጥ እንድንል እንድንሰራበት እናንተ ለማንኛውም ግን ዛሬ የመጀመሪያ ሪአክሽን ቪዲዮአችንን ይዘን ከች ብለናል። እስከ ጥግ ፈታ እንላለን። እናንተ ከናንተ የሚጠበቀው ምንድን ነው? ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት የመሳሰሉትን ያውቃል አትርሱ። ቤተሰብ እንዳትረሱ። ግን አሁን ከመጀመሪያ እንዳልነው በጣም እናመሰግናለን ላሳያችሁት ፊድባክ ማለት ነው። አሁን እነዛ ሰብስክራይብ ያደረጋችሁ 50 ሰዎች 50 ወደ ዛሬ ቪዲዮ ሰተት ብለን እንግባ። ይሄ ልጅ ግን አወቀው ምን ሆኖ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች። እንዴ ያስነቀላል። ትቀልላለህ እንዴ አንተ? ግስማ ኩላሊትን ተመልተዋል። ኩላሊትን ተመልተዋል። ሲጀመር ለምሰጣል ይቀልላል እንዴ? የኔ ባል ግን ታድለክ። እኔ እንጀራ ስጋግር በሽንኩርትና በቃሪያ ነው የምጋገረው። እንዴት ያለው ባለሙያ እንደሆንኩ እኮ አንተ አልገባህም። በጌታ ስም ወጥ አልሰራም። ይሄንን ትበላለህ ትተኛለህ። ገብቶኛል እኮ እያየሁት። ሽንኩርት አለው፣ ቃሪያ አለው፣ እንቁላል አለው። በነገራችን ላይ ያባለፈው ፓርት ነው። ፕላስ ደግሞ ቴንቴ ስለገባን እስቲ የሆነ ቻሌንጅ አዘጋጁና እሱን ነገር አይታል ምን እንደሰራች ምን እንትን ሊጡ ላይ ምን እንዳለ አይታል። ቃሪያ አለ፣ ሽንኩርት አለ። ያው ነው ነጭ ለቀይ። አንተ ነጭ ሽንኩርት አለ ብለህ ታማርጣለህ። አንተ ሚስት እንደዚህ ብታረግ ምን ታረጋለህ? በደንብ ዳህኮ በችግር የለውም። ወጣ ተሰራ መቼ ሰው ገባኝ እኮ እንጀራ አለ፣ ሽንኩርት አለ። በቃ እንጀራውን ብቻውን በልተህ ትወጣለህ። ስለዚህ የሽሮ ወጪ አይኖርም። ብር ኖረኝ ግን እንደዚህ የምትሰራ ከሆነ እና ይመችሽ። አትጂ ሴትዮ ማለት በፊትም አታለኛለች። የሆነ ጊዜ ምን ተሰራች ታዲያ? እንቁላል ወጥ ማለት በቃ እንቁላል ወጥ ነው። የእንቁላል ወጥ ነው በቃ። በዛኛው ቻናል እንትን ሰርቼ አልገጠመችኝም፣ እስካሁን ድረስ አልገጠመችኝም። ታውቃለህ? ኮሜንት ላይ የሆነ ነገር በሉ እስኪ። ባለሱቅ ወይ አንድ አወለድና አንድ ሳንቺፕስ። እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፍይ ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ አይሆን። ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ትያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማድረግ። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። አንዴ ሲባል እኛ ስንት ዘመን የገነባነው ፍቅር ይናገራል። ስንት ሀያና 30 ለአንቺ 20 እና 30 ሲባል እኛ ስንት ዓመት የገነባነው ፍቅር ይናገራል። ጥጦ ገንገበል ሴዶ ማርሻል እሺ ገባን።
ገባ ለሐውላ ወላ ቁወተ ኢላ ቢላህ ለሐውላ ወላ ቁወተ ኢላ ቢላህ ገባ እንዴት ነው እኔ ምን ይመስለኝ ገባ ሂድ አንበሳ ሂድ ልቀቀው ልቀቅ ውጣ ሂድ አንበሳ የታለ ባጃጅ ስንት ኪሎ ነው? ባጃጅ ስንት ኪሎ ነው? ባጃጅ ሞተር 150 ኪሎ በእንደንቱ እንደ ሲሲዩ በሲሲዩ ኪሎ እንደዛው ነው። እኔ እኮ ማለት ነው አቅም አለው ግን ማለት ነው ልክ እንትን ጭንቅላቱ ነው አቅም የሌለው ትንሽ ትንሽ እውቀት ነገር ቅሰምና ከዛ በኋላ እንትን በይዜ ፊዚክስ አንብብ ቁጥር ላይ በጣም እንትን በል። ምክንያቱም ለመሰለ ባላንሲንግ እዛ ላይ አይደለ ብዙ ጊዜ ፊዚክስ ላይ አይደለ ባላንሲንግ እንትን ምን ላይ በጣም እየቀላቀልክ ነው ማለት እሱም የቀላቀልኩ ነው። ባዮ ነው ማንበብ ያለበት ስለ ጤናው ነው መስጋት ያለበት። አይ ነው ገባኝ እኮ ለምን እንዳልኩት ታውቃለህ። አሁን እኮ እንትን ማለት ነው ያው ቦዲውን እና ጭንቅላቱን ነው የምልህ ወይኔ አስራ በጣም ዝም ብሎ ሲያዘጋጁ የኔ ሱቅ ናት። ታፔላውን ምን ልበለው ይላል። ሱቅ ላይ መጀመሪያ ምን እንዳለ ዝም ብለኝ። እዛ ጋር ምንድን ነው ያለው? ፌስታል አለች ትንሽዬ ኳስ አየሁ ልበል። ፌስታል መደርደሪያ አለ እዚህ ጋር ጠጠር ማስቲካ ራሴ ጠጠር ማስቲካ አንተ የትኛውም ሱቅ ላይ ማይጠፋ ነገር ልክ ነው። ኮመንት ነው እኔ ከሌለው ባዶ እኔ ከሌለው ብቻ ነው ያለው ማለት ነው። ሁለተኛው ኮመንት አታፍርም እኮ ማታ ተዘጋጅ። ሶስተኛው ኮመንት ሙላልኝ ሸቀጣ ሱቅ ስትሄዱ ፌስታል ከኔ ግዙ ሱቅ ግን ማለት ነው ሱቅ በደረቴ እኮ ብዙ ቃል ኢሞሽናል ዳሜጅ ብዙ ነገር ታውቃለህ። በጣም ብዙ ነገር ነው ያላቸው። የሆነ ነገር አንተ የላቸውም ብለህ የምጠይቀው ነገር አላቸው። እዚህ ጠጠር ማስቲካ ሞት የለም ፌስታል ብቻ ሱቅ አለኝ በሰማይ በል ምን አለኝ በሰማይ ነበር ለማለኝ በሰማይ ነበር። ሌላኛው ኮመንት ግብር 100,000 ሲመጣብህ ሰው መስኮት ከፍቶ ፀሐይ መሞቅ አይችልም። ምንም አልልም እኔ አዳም ራሱ እንደዚህ ሲፈጠር አልተራቆተም። That one there was a violation. Personally, I wouldn't have it. ፓሪስ ይላል። ኦኬ ፓሪስ አሉ እንትኑ ነው ኤፍል ታወር ቢያንስ በትንሹም ቢሆን አይቶታል። ኮመንት እናም ፓሪስ ምን ሆነ ነው የከሳው? ቴሌ ነው የሚሉ እኮ አይጠፋም። እና ደግሞ ምን ብሮ ትንሽ እግሩን ዘጣጣ አድርገው እንጂ አኖሚ እንኳን አደረሰሽ። ያው እንኳን አብሮ አደረሰን። እንዴት ነው የባለፈው አመት ስለት ተሳካልሽ ወይስ? አዎ ተመስገን ተሳካኩ። ኧረ እባክሽ አታያትም እንዴ? ጊደር ነበር ያልሽው ምንም የሚጠባበስ ነገር ምናምን አላየሁም። ምን ነው ወይ ጊደሯስ? ጊደር ብለሽ ነበር የተሰጠው። አንተ ሲጀመር በስርዓት አሰማም እንዴ? እኔ ጉደር ነው ያልኩት። እንጣጣዋን ቴሌግራም ቴክስት ቢላይክ ይላል። ኧረ በእናትህ ተረዳኝ። ምን አለበት ብትረዳኝ? ተይኝ በቃ ማን ከአንቺ ጋር ይደረጋል? ንጉሳ ባላ ፍቅራ ኧረ ፍቅሬ በይኝ። አዳም ተረዳኝ። አዳሜ ለማለት መሆን አለበት ይሄኛው። አንተ እኮ ስስታ ነህ። ስስታ ድክመታ ባላ አለማ ኧረ አንቺ ፍቅረኛ ሳይሆን መምህር የሚያስፈልግ ግን ለማንኛውም ደስ ይላል። እረፉ በትክክል ጻፉ። እኛን አታስቸግሩ። በትክክል ውዳ ባራ ምናምን አንተ እንደዛ ብሎ የሚጽፍልህ ሰው ዝም ብለህ ኮሜንት ምትል እንዴ የማን ወደላል ይውጣ እንዴ ፋይል እኔ ሲንግል ስለሆንኩ ነው። ደግሞ ይሄ ሳምንት ደግሞ የሲንግል ሳምንት ነው። እውነት ነው። ቶማስ ያለውን ሰምታችኋል እንጂ ለማቅሽ በፖሊስ እየተፈለገ ነው። ባጠር ዘሎ ምናምን ያመለጠው ቢኒ አንተ እንደድሮ አይደለም፣ ጭራሽ ተለውጧል። አሁን ቢኒ ያውቀዋል ግን ስለማታወራ አውቀዋለሁ። ቀጥል አይመስልም። አውቀዋል ግን ቢኒ በደንብ አውቀዋል። ምን ሆነ ነው? ቀጥል ታሪኩ ቀጥል። ዝም በለሽ እቱ ነው። እርግጠኛ ነኝ አላወቀውም። አውቀዋለሁ ባይው በደንብ ነው የማውቀው። ምን ሆነ ነው ባይው አውቀዋለሁ አይደለም። ሜት እንደሆነ ታውቀሽ እንዴ ነው ሲጊ ማሳየ ስለ እንደማልችል ታውቂያለሽ እንዴ? አንተ ፎቶውን አሳየኝ። እሺ
ይሁን አና ይዞራል ሆነ የቱ ነው? እሺ ቢል ከአምስቱ ፎቶ ወይኔ ያውነች ይሄር ነው ይሄዳ አያቴ እኮ ነች። ካራው ከማጥር እንደ ኦሬዲ ዳግም ነው ነግሮኛል። ከማቋረጠ ብዬ ነው እሱ እንደም እንዴት አሳምሩ እንደነ አውቀዋላ ዳግምን ምን እሺ እስከ መጨረሻው ዳግምን አውቀዋላ ዳግም ባዩ አውቀዋለሁ ታውቀዋለህ ወይ ዳግም የትኛው ነው ዳግም ባዩ አውቀዋለሁ ስቶሪውን ለማስቀጠል ወሬውን ለማስቀጠል ባታውቁም አውቀዋለሁ በቃ አውቀዋለሁ እና ስቶሪውን አይደለም ዳግምን ታስተውሰዋለህ ባዩ ምን አይነት ሰው ዳግም ባዩ አሳየህ ነበር አውቀው ነበር አሳየሃለሁ ከዚህ የትኛው ነው ዳግም ይቀፈኛል እንዴ? ይሄ ነው ጤነኛ አይደለም። ይሄ የራስህ ፎቶ አይደለም እንዴ? ወሬ አረ የወሬ ጥማታችን እኮ ሌላ ታሪክ። እሺ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ተዝናንታችሁ ብለን ተስፋ እናደርጋለን። ሌላ ምንም የቀረ ነገር የለም። አስተያየቶቻችን ደግሞ ኮሜንት ላይ እንጠብቃለን። እናንተ እንግዲህ አይ ቲንክ ተፍታታችኋል ብዬ አስባለሁ። ፈታ ብላችሁ ግን ኮሜንት በተለይ ኮሜንት የእናንተን አስተያየት እንጠብቃለን። ከውስጥ የምትልኩልን ማስተካከል ያለብንን ነገሮች ደግሞ እናስተካክላለን። ለማንኛውም እዚህ ድረስ ስላያችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። እስከ ሳምንት ቸር ሰንብቱ። ማንኛውም ይመቻችሁ። አልቆርጥም። እሺ